ሰላም ራስህን ከሆንክ በተኮረጀ ማንነት ዘመንህን ትጨርሳለህ። ይህ የሳይኮሎጂ ጽሑፍ ነው። ልጄ ሆይ ከህዝብ ጋር አትሂድ፣ ከመንጋው ጋር ተለይተህ አስብ። ሰላም ታረስታሁም ክቡራትና ክቡራን የዩቲዩብ ቻናል ተከታታዮች፣ ይህ በሳምንት 2 ጊዜ ወደ እናንተ የማቀርበው የፍቅር ታሪኮች፣ የሳይኮሎጂ እውነታዎች፣ የሰው ህይወት የሚያጠነጥን አዲስ ዩቲዩብ ቻናል ነው። ይህ አዲስ ዩቲዩብ ቻናል ሀፍቶም ዩቲዩብ ቻናል ይባላል። የመጀመሪያ ቪዲዮ ስለሆነ ሰብስክራይብ እያደረጋችሁ ሙሉ እንድትከታተሉኝ እጋብዛለሁ። እስከ መጨረሻ አብራችሁን ቆዩ። ራስህን ከሆንክ በተኮረጀ ህይወት ዘመንን ትጨርሳለህ። ዘመኑ የግል ልቦች ነው። ቁም ነገሩ የሌላው ትውልድ እየተመረተ ነው። ለጥበብ የሚነጋጋ እውቀት ቆፋሪ፣ እውነት መርማሪ እያነሰ ነው። ሩጫው ገንዘብ ወዳለበት ነው። እሽቅድድሙ ቁሳዊ ነው። ፉክክሩ አለባበሱና አበላሉ ላይ ነው። የዘንድሮ ቢዝነስ እምነትና ሀቅ የለበትም። ሃይማኖትም፣ ፖለቲካም፣ ሙያም፣ ንግዱም፣ ትምህርቱም፣ ፍቅሩም፣ ትዳሩም፣ ወዳጅነትም፣ ዝምድናም ወዘተረፈም እየተሸቃበጠ ነው። መንጋው የሚያነጋጋው ለራሱ ለሀገሩ የማይጠቅም ጉዳይ ነው። ረጋ ብሎም የሚያስብ ከመንጋው ተለይቶ መንጋውን የሚመልስ ጠፍቷል። መሪውም ተመሪ፣ ተመሪውም ደንባሪ ሆኗል። ሁሉም እያምዘገዘገ ያለው ወደ ገደሉ ነው። ሐሰተኛው እምነት መጽሐፍ ገጽ 31 ከኋላ የሚከተል መምህር ከፊት የሚቀድም ደቀ መዝሙር ሁኔታው ሁሉ የተምታታ ነው እንዳለው እርስ በርሱ የተምታታ ሀገር ባለቤት ሆኗል። አሁን ዘመኑ የጠቢባን ሳይሆን የግለሰቦች ነው ይላል። እውነት ነው። አዎ እምነት ግለብ ነው። እውቀቱ፣ ስርዓቱ፣ አመራሩ ግለብ ነው። ግብልነት የዘመናችን ምልክት ሆነዋል። ዛሬ የዶክተር ምህረተአብ ደበበ ሌላ ሰው መጽሐፉ እንደገለጸው ማድረግም አለማድረግም ኪሳራ ሆነዋል። በብዙ ነገር ረፍዶብናል። ያን አዚም በቀላሉ የሚለቀን አይደለም ይላል። አለማየሁ ገላጋይ የተጠላው እንዳልተጠላ መጽሐፉ ገጽ 81 ላይ የምትችለውን ዓለም አቀፍ በሰልፍ የምታንኳኳው የምትችለውን ዓለም በዓለም መግባትህ ነው ይላል። ልክ ነው። አዎ ዓላማችን ተሰርቀናል። የኛ ባልሆነ ዓለም ውስጥ እየተንገላታን ነው ያለነው። ሌሎች ባዋቀሩት የዓለም ስርዓት ውስጥ ስለምንኖር ኑሯችን የማይመች ህይወታችን መከራ ብቻ የሆነው በልካችን ተስፋ ርዕዮተ ዓለም ስለሌለን ገልብጠን የምናወጣው ስትራቴጂ ፖሊሲ ሱሪ ባንገት ይሆንብናል። ለህዝባችን የሚሆን ወደ ሀገራችን ተጨባጭ ሁኔታ ሊያዋጣን የሚችል ስርዓት የለም። መልካሙን የአባቶቻችን ጥበብ ጠልተነዋል። እናቶቻችን ንቀናል። እኛ ባልሆነው ባዕድ ጌጣጌጥ ተማርከናል። በሰው ጥበብ ለማጌጥ እይታ ላይ ነን። ምክንያቱም አሳቢ ሰው አጥተናል። ተመራምሮ አዲስ መንገድ የሚያሳየን ለራሱም ለመንገዱም የሚተርፍ ዜጋ ተቸግረናል። ተማረኩኝ የሚለውም ለሆዱ ብቻ እንጂ ለገዛ ራሱ ነፍስ እንኳ አልተረፈም። ይህ የህይወት ፍልስፍና ነው። ወዳጄ ሆይ ንጉሥ ሰለሞን ልጄ ሆይ ከህዝብ ጋር አትሂድ የሚልህ ከህዝብ ተለይተህ ጥፋ ለማለት ሳይሆን ለህዝብህ የሚሆን መፍትሄ ታበጅ ዘንድ ከመንጋው ተለይተህ አስብ እያለህ ነው። ከህዝብ ጋር ሁሉ ጊዜህን የምታጠፋ ከሆነ የምታስብበት ጊዜ አይኖርህም። ህዝብ በተፈጥሮ በውል ነው የሚታሰበው፣ የሚመረመረውም አይፈተንም። የቀበለውን መስጠት እንጂ አዲስ ህይወት መንገድ አይቀርጽም። ህዝብን የሚከተል ከሆነ ለራስህም ለሀገርህም አትሆንም። ማሰላሰያ፣ ማዘናጊያ፣ ራስህንም ዓለሙንን ማደባበሪያ ጊዜ ከሌለህ ራስህን ዘንግተህ ያንተ ባልሆነው ሌሎ ዓለም ስደተኛ ነው የምትሆነው። መንጋው ያናጋጋሃል። ወዳጄ ሆይ ይህ የህይወት ፍልስፍናዬ ነው። ወዳጄ ሆይ መልካም ነው። ዝምድና አይከፋም።
አብሮነት ደግ ነበር፣ ባልንጀራነት ደስ ይላል። ነገር ግን የሚያስብልህን ጊዜ የሚሻማ ማንኛውም የማህበራዊ ግንኙነት ዘላለማዊ ጥቅም አይሰጥህም። ሰዎች በዘለማድ ባሰመሩት የአኗኗር መስመር ብቻ መሄድ የሚያስገኘው አንዳች ነገር የለም። የብዙዎች ህይወት አሰልቺ እየሆነ የመጣው የድግግሞሽ ህይወት ውስጥ ስለምንመላለስ ነው። ኑራችንን አዙሪት የሆነው በሰጡን ርዕዮተ ዓለም ባቀበሉን አኗኗር ዘይቤ ስለምንጓዝ ነው። የራሳችን መንገድ የሌለን የመሳሰቢያ ጊዜ ስልጣን ነው። የተመረጥንበትና የወጣንበት ነገር ሁሉ ሳይሆን የሚጠፋብን ነው። በራሳችን መንገድ ካላሰብን የትም አንደርስም። እንዲሁ የኋሊት እንዘነጋለን። ህዝባችንን አናተርፍም፣ ራሳችንን አንተርፍም። ለህዝብ መቆም እንጂ ከህዝብ ጋር መሄድ የተለየ ውጤት አያስገኝም። ለህዝብ ጠብ የሚል መፍትሄ አምጥተህ የምትወልደው ከመንጋው ነጥለህ ማሰብ ስትችል ብቻ ነው። ነጥለህም እስከ መጨረሻው የሚለይ ሳይሆን ህዝብህን መልሶ የሚጠቅም መሆን አለበት። ወዳጄ ሆይ ምርጫህን ለመምረጥ የህይወት መንገድ ለመቀየር መነሻህን አሳምረህ ፍጻሜህን ለማስዋብ አንተ ሁነህ መገኘት አለብህ። ለራስህ የምታውቀው ከሆነ ለሌሎች ባወቁትና የቀረጹት መንገድ ትከተላለህ እንጂ ራስህን አትመራም። ስታስብ፣ ስትመረምር፣ ስታሰላስል፣ ስታወላውል፣ አዲስ ሀሳብ ስትፈጥር ግን ችግሮችን ትቀርፋለህ፣ መሰናክሎችን ትሻገራለህ፣ ስልጣኔ ታመራለህ፣ ራስህን ከሌሎች ባርነት ነፃ ታወጣለህ። ልጄ ሆይ አሊያ ግን በመንጋው ተጣልፈህ በራስህ መንገድ ስትመላለስ ዘንድ እንዳትችል አቅምህ ተጣለህ። ተከታይህን በራስህ ጸንተህ ለመቆም ኃይል እንዳይኖርህ ያደርግሃል። በጎችንን እንጂ መሪ አትሆንም። ጠባቂ እንጂ ሰጪ ስትሆን ዘንድ አትችልም። የሰው ዓለም መጽናኛ እንጂ የራስህ ዓለም ሰሪ ለመሆን አይቻልም። በተኮረጀ ህይወት ዘመንህን አትጨርስ። ልጄ ሆይ ባለመድኃኒት ራስህን ሁን። ራስህን ጣል፣ አንተነትህን ቀጥል። ባለመድኃኒት ራስህን አድን። ራስህን ነጥል፣ አንተነትህን ቀጥል። እንቅፋትህን አጠላጥል። ቸር ቀጥለት፣ ደግ ንቀልለት። ጸሐፊው እሸቱ ብሩክ ይትባረክ። ከቴሌግራም ውስጥ ያገኘሁት ታሪክ ነው። አዲስ ለዚህ ቻናል ከሆናችሁ ደግሞ ሳብስክራይብ እያደረጋችሁ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ቤተሰብ መሆን ትችላላችሁ። ይህ የመጀመሪያ ቪዲዮ ስለሆነ ሳብስክራይብ እያደረጋችሁ አበረታችሁኝ። ኢትዮጵያ ለዘላለም ትኑር። አመሰግናለሁ።